ሰላም እንዴት ናችሁ? አሁን የሚገኘው መናገሻ ማርያም ነው። ስለዚህ በዛሬ ጉዟችን የምንመለከተው ስውሯ ቅድስት ልደታ ማርያም ቤተክርስቲያን በ16ኛው ክፍለ ዘመን ቤተክርስቲያኗ ምዕመናን እንዲሁም መነኮሳት የተሰወሩባትን ቦታ በመሄድ የምንጎበኘው ነው። ከሱ በተጨማሪ ደግሞ በአካባቢው የሚገኘው ዋሻ ብዙ ጻድቅ አባቶች እንዲሁም ባህታውያን ሲጸልዩበት የነበረው ዋሻ የምንጎበኘው ነው። ቆይታችሁ ከኔ ጋር ይሁን። ስለዚህ ጉዞውን ወደ መናገሻ አምባ ተራራ እናደርጋለን ማለት ነው። ምክንያቱም ከመናገሻ አምባው ላይ ወይም ደግሞ የተራራው ጫፍ ላይ ነው ስውሯ ቅድስት ልደታ ማርያም ቤተክርስቲያን የተሰወረችበት ማለት ነው። ስለዚህ ጉዟችን ወደዛ እናደርጋለን። ወደ ተራራው ከመውጣታችን በፊት ከተራራው ግርጌ አንድ ቤተክርስቲያን እናገኛለን። ይህም ቤተክርስቲያን የእመቤታችን ቅድስት ማርያም ቤተክርስቲያን እናገኛለን ማለት ነው። የተገነባው በ1909 ዓ.ም በንግስት ዘውዲቱ አማካኝነት ነው። የቤተክርስቲያኗ አሰራር እንደ ጥንታውያን ቤተክርስቲያኖች አሰራር ሁሉ በክብ ሆና ነው የተሰራችው። 3 መግቢያ በሮች አሏት፣ የካህናት የወንዶችና የሴቶች ማለት ነው። እንዲሁም 21 ያህል መስኮት አላት። ስለዚህ ቤተክርስቲያኗ ክብ ሆና የተሰራችው የዓለምን ክብነት ለማሳየት ስለሆነ ቤተክርስቲያኗ እንደ ጥንታውያን አሰራሮች ክብ ሆና ተሰርታለች ማለት ነው። ስለዚህ ጉዟችን ወደ ተራራው አምባ እናደርጋለን ማለት ነው። ቢያንስ ይህን ተራራ ለመውጣት ወይም ደግሞ የእግር ጉዞ ቢያንስ 40 ያህል ደቂቃ እንደሚወስድ ተነግሮናል። ስለዚህ ጉዟችን ወደ ስውሯ ቅድስት ልደታ ማርያም ቤተክርስቲያን ሆነ ማለት ነው። ስለዚህ ቢያንስ በዚህ ጫካ ውስጥ የ40 ደቂቃ ጉዞ እናደርጋለን ማለት ነው። ጫካው እንደምታዩት በጣም ነው የሚያምረው። የአየሩ ነፋሻነት፣ የአየሩ ቅዝቃዜ እንዲሁም መንፈስን የሚያድስ ነው። አይናችሁ ማረፊያ፣ መንፈሳችሁ፣ ሁሉ ነገራችሁ የሚያሳርፍ ቦታ ነው። በዚህ በጫካ ውስጥ ብዙ ቅዱሳን አባቶች ይጸልዩበታል። ስለዚህ ጉዟችን ወደዛ እናደርጋለን ማለት ነው። ቢያንስ የተራራውን ከማሻ ያህል ሄደናል። ወደ መቃረም ሄደናል። ቤተክርስቲያኑ መግቢያ ጋር ደርሰናል። እንደምትመለከቱት ቤተክርስቲያኑ የተመሰረተው በ330 ዓመተ ምህረት እንደሆነ የሚናገረው
ስለዚህ ይሄ ቤተክርስቲያን በ330 ማለት በጻድቆቹ አብርሃ አጽብሃ አማካኝነት ነው መጀመሪያ የተሰራው ማለት ነው። አሁን የምታዩት ትልቁ ቤተክርስቲያን ግን በ2007 ዓ.ም የተመረቀው በ2003 ዓ.ም ተጀምሮ ማለት ነው የመድኃኔዓለም ቤተክርስቲያን ነው። ስለዚህ ከዚህ ቤተክርስቲያን አጠገብ የምናገኘው መጀመሪያ በአብርሃ አጽብሃ አማካኝነት የተሰራችው የቅድስት ልደታ ማርያም ቤተክርስቲያን ነው። አሁን እንደምታዩት በዚህ በሽቦ አጥር የታጠረው መጀመሪያ በ330 ዓ.ም በአብርሃ አጽብሃ አማካኝነት የተሰራችው ቤተክርስቲያን የተሰወረችበት ቦታ ነው ማለት ነው። ስለዚህ ሙሉ ታሪኩን ልንገራችሁና ወደ ዋሻው ጉዞ እናደርጋለን ማለት ነው። ስለዚህ ቤተክርስቲያኑ መጀመሪያ በ330 ዓ.ም በጻድቆቹ አብርሃ አጽብሃ አማካኝነት ተሰርቶ በቤተክርስቲያኗ ውስጥ የቅድስት ልደታ ማርያም እና በድርብ ደባል የቅዱስ ራጉኤል ታቦት ገብቶበት በከሳቴ ብርሃን ተባርኮ አገልግሎት መስጠት ጀመረ ማለት ነው። ከሳቴ ብርሃን ማለት የመጀመሪያው ሊቀ ጳጳስ ማለት ነው። ስለዚህ ቤተክርስቲያኗ አገልግሎት የሰጠች ረጅም ጊዜ ከቆየች በኋላ በ15ኛው ክፍለ ዘመን በአጼ ዳዊት ልጅ በአጼ ይስሐቅ አማካኝነት ቤተክርስቲያኗ ዳግም እንድትታደስና በጻድቁ አባ ጊዮርጊስ ዘጋስጫ ተባርኮ አገልግሎት መስጠት ጀምሯል ማለት ነው። ስለዚህ ቤተክርስቲያኗ መጀመሪያ የተሰራችው በጭቃ በፍልጥ እንዲሁም ጣራው ደግሞ በሳር ሆኖ አሰራሩ ላይ ያው ጥንታዊ ቤተክርስቲያን ሲሰራ ክብ ስለነበረ ጭም ጥንታዊ ቤተክርስቲያን በክቡ ነው የተሰራችው የዓለምን ክብነት ለማሳየት ነው። በአጼ ይስሐቅ ግን ሲታደስ ቤተክርስቲያኑ ግድግዳው በጥርብ ድንጋይ ሆኖ ጣሪያው እንደመጀመሪያው ሁሉ በሳር ሆኖ ተሰርቷል ማለት ነው። ግማደ መስቀሉ ወደ ኢትዮጵያ መምጣት የጀመረው በአጼ ዳዊት እንደሆነ ይታወቃል። ፍጻሜው እንደሚሆነው በልጃቸው በአጼ ዘርዓ ያዕቆብ አማካኝነት ነው። ስለዚህ የአጼ ዘርዓ ያዕቆብ አማካኝነት ግማደ መስቀሉ ወደዚህ ስፍራ መጥቶ ለ7 ወር ያህል እንደተቀመጠና ይህም ስፍራ እንደ ግሸን ደብረ ከርቤ ሁሉ ተባርኳል ማለት ነው። ስለዚህ ግሸን ደብረ ከርቤ ከመሄዱ በፊት ግማደ መስቀሉ በአጼ ዘርዓ ያዕቆብ ትእዛዝ አማካኝነት ወደዚህ ስፍራ በመምጣት ወይም ደግሞ ወደ መናገሻ ቅድስት ጽውሯ ቅድስት ልደታ ማርያም በመምጣት ለ7 ወር ያህል ቆይቷል ማለት ነው። ስለዚህ በጻድቁ አባ ኤልያስ መጽሐፍ ላይ እንደተጻፈ በዚህ ቦታ ላይ 10 ያህል ነገስታቶች እንደነገሱበት ጽፏል። ከአጼ ዳዊት ጀምሮ አጼ ይስሐቅ፣ አጼ ዘርዓ ያዕቆብ እንዲሁም ደግሞ ሌሎች 10 ያህል ነገስታቶች በዚህ ቦታ ላይ እንደነገሱበትና ይህ ጽውሯ ቅድስት ልደታ ማርያም ቤተክርስቲያን የሚጠበቀው በሊቀ ብርሃናት ቅዱስ ራጉኤል አማካኝነት እንደሆነ በገድለ አባ ኤልያስ ላይ ተጽፎ ይገኛል ማለት ነው። በ16ኛው ክፍለ ዘመን ግራኝ መሐመድ ከሶማሌ ተነስቶ ከቱርኮች ጋር በመሆን የእስልምና እምነትን ለማስፋፋትና ቤተክርስቲያንን ለማውደም የተነሳበት ጊዜ እንደሆነ ይታወቃል። በዚህ ቦታ ላይ በ1935 ዓ.ም ግንቦት 1 ቀን በመምጣት የቅድስት ልደታ ማርያም ክብረ በዓል ላይ ብዙ ምዕመናን ተሰብስበው እያከበሩ ባለበት ሰዓት የልደታ ክብረ በዓልን እያከበሩ ያሉ ምዕመናን ከተራራው ግርጌ የምታዩት ላይ ታጠቅ ሜዳ የሚባለው ላይ በመሆን ህዝበ ምዕመናኑ ቦታው ላይ አገልግሎት ወይም ደግሞ ታቦት እያከበሩ እያለ ወታደሩ ልኮ ቤተክርስቲያኗን ለማቃጠል እንዲሁም ምዕመናኑን ለመግደል አስበው ወታደሩን ሲልክ በፈቃደ ልዑል እግዚአብሔር አማካኝነት ቤተክርስቲያኗ ምዕመናንና ህዝቡ ተሰውረዋል ማለት ነው። ቤተክርስቲያኗ ምዕመናንና መነኮሳት ተሰውረዋል ማለት ነው። ስለዚህ ከዛን ጊዜ ጀምሮ እስከ ንግሥት ዘውዲቱ ድረስ በዚህ ቦታ ላይ ከዛን ጊዜ ጀምሮ ከ1935 ማለት ነው እስከ 1909 ድረስ በዚህ ቦታ ላይ ወይም ደግሞ ንግሥት ዘውዲቱ ስልጣን እስከያዘችበት ድረስ ምንም አይነት ቤተክርስቲያንም ሆነ ገዳም አልተሰራም። ቢሆንም ግን በዚህ በጫካ ውስጥ ብዙ ቅዱሳን አባቶች እየመጡ አገልግሎት ያደርጉ ነበረ፣ ይጸልዩ ነበረ። እንዲሁም ባህታውያን በቦታ ላይ ይጸልዩ ነበር። እንዲሁም እንደ ትንቢት ባህታዊ ወልደ መድኅን በንግሥት ዘውዲቱ አማካኝነት ቤተክርስቲያኑ ዳግም እንደሚሰራ ትንቢት ተናግረው ነበር። የእሳቸው የእረፍት ጊዜም ሲደርስ የራሳቸውን ረድ ወይም ደግሞ ደቀ መዝሙራቸውን በመላክ ንግሥት ዘውዲቱ እንደምትነግስና በነገሰች ሰዓት ከላይ መድኃኔዓለም ከስር ደግሞ መጀመሪያ የተመለከትናት የቅድስት ማርያም ቤተክርስቲያን እንድታሰራ ባህታዊ ወልደ መድኅንም በዋሻ ውስጥ የመድኃኔዓለምና የቅድስት ሐናን ታቦት በመያዝ
በቦታው ላይ ጸልዩና ያጥኑት ነበረ። እሳቸው የእረፍት ጊዜ ሲደርስም ለንግሥት ዘውዲቱ ረዳቸው ወይም ደግሞ ደቀ መዝሙራቸውን በመላክ በቦታው ላይ ከላይ መድኃኔዓለም ከስር ደግሞ ቅድም የተመለከትናትን የቅድስት ማርያም ቤተክርስቲያን እንድታሰራ እንዲሁም ደግሞ በመድኃኔዓለም ላይ እሳቸው ሲያገለግሉበት ወይም ደግሞ እሳቸው ሲጸልዩበት የነበረውን ታቦት አኑረውላቸዋል ማለት ነው። ስለዚህ ንግሥት ዘውዲቱ በ1909 ቅድም የተመለከትነውን ከታች ማርያም ቤተክርስቲያን በጥሩ ሁኔታ ሰርታ ከላይ ደግሞ አሁን ከጎን የምታዩት አረንጓዴ ቀለም የተቀባችው ወይም መቃኞ ምንላት በወቅቱ ትልቅ ቤተክርስቲያን ማሰራት ስላልቻለች መቃኞ አሰርታ ታቦቱ እዛ የመድኃኔዓለም ታቦት እዛ ሊገባ ችሏል ማለት ነው። መቃኞ ማለት ለጊዜው ወይም ደግሞ ዋናው እስኪሰራ እንደ ማቆያ ሆኖ የተሰራ ማቆያ እንደማለት ነው መቃኞ ማለት። ስለዚህ ንግሥት ዘውዲቱም የስልጣን ዘመናቸው አጠር ያለ ስለነበረ ይህም ቤተክርስቲያን በግሩም ሁኔታ ለማሰራት ስላልቻሉ በአፄ ኃይለ ሥላሴ አማካኝነት አፄ ኃይለ ሥላሴ ከስደት ሲመለሱ በ1950 ዓ.ም አሁን የምታዩትን ወይም ደግሞ አሁን ከምታዩት ቤተክርስቲያን ውስጥ ቅድስና መቅደስ ነው ያለው ቤተክርስቲያን መቅደስ ውስጥ የምታገኟት አሁን የምታዩትን ቤተክርስቲያን አሰርተው ከመቃኞ ወደ እዚህ ታቦቱ ሊገባ ችሏል ማለት ነው። በመቃኞ ቦታ ላይ በስውሯ ምትክ እንዲሆን ተብሎ የቅድስት ልደታ ማርያም ታቦት ገብቶበት አገልግሎት እየሰጠ ይገኛል። እንዲሁም አፄ ኃይለ ሥላሴ ያሰሯት ቤተክርስቲያን ጠበብ ያለች ስለሆነ ነው እንጂ አሰራሯ በጣም ግሩም ነው። ያለምንም ብረት በድንጋይ በማነባበር ብቻ ነው የተሰራውም ከውጭ ሀገር በመጡ ባለሙያዎች ነው። አሰራሯ ልዩ ስለሆነና ለታሪክ ተብሎ ሳይፈርስ አሁን በተሰራው ትልቁ ቤተክርስቲያን ውስጥ በመቅደስ ውስጥ ይገኛል ማለት ነው። ስለዚህ የቤተክርስቲያኗ ሙሉ ታሪክ ደግሞ በስዕል ተገልጿል። በስዕሉ እንደምንመለከተው መጀመሪያ ላይ መስዋዕተ ኦሪት በዚህ ቦታ ይፈጸም እንደነበረ የሚያሳየው ይሄ መስዋዕተ ኦሪት በዚህ ቦታ ይፈጸም እንደነበረ ወይም በብሉይ ዘመን መስዋዕተ ኦሪት ይፈጸም እንደነበረ የታወቀው በ1994 እና በ2008 በስውሯ ቅድስት ልደታ ማርያም አቅራቢያ ላይ መስዋዕተ ኦሪት መፈጸሚያና ጽንሐ ትሮኖስ ስለተገኘ እሱ በመገኘቱ በዚህ ቦታ ላይ እንደ ብርብር ማርያም ወይም ደግሞ ጣና ቂርቆስ መስዋዕተ ኦሪት ይፈጸምበት እንደነበረ ታውቋል ማለት ነው። ስለዚህ ከአብርሃ አጽብሃ በፊት በዚህ ስፍራ ላይ መስዋዕተ ኦሪት ይፈጸም ነበረ ማለት ነው። ሁለተኛ ላይ የምናየው ደግሞ በአብርሃ አጽብሃ ጻድቆቹ አብርሃ አጽብሃ ቤተክርስቲያኗ እንደተመሰረተችና በከሳቴ ብርሃን ተባረካ አገልግሎት ስትሰጥ ነው። ቀጣይ ደግሞ የምናየው በአፄ ይስሐቅ አማካኝነት ቤተክርስቲያኗ ዳግም እንደታደሰችና በጻድቁ አባ ጊዮርጊስ ዘጋስጫ ተባርኮ ቤተክርስቲያኑ አገልግሎት እንደሰጠ የሚያሳይ ነው። በቀጣይ ደግሞ የምናየው ግማደ መስቀሉ ወደዚህ ስፍራ በአፄ ዘርዓ ያዕቆብ አማካኝነት ወደዚህ ቦታ እንደመጣና ለ7 ወር እንደቆየ የሚያሳይ ነው። የቤተክርስቲያኗ ሙሉ ታሪክ የሚገልጽ ነው ማለት ነው። በቀጣይ ላይ ደግሞ የምናየው በ16ኛው ክፍለ ዘመን በግራኝ መሐመድ አማካኝነት ቤተክርስቲያኗን ሰራዊቱን ልኮ ለማጥፋት ሲሞክር በፈቃደ እግዚአብሔር አማካኝነት ቤተክርስቲያኗ እንደተሰወረች የሚያሳይ ነው። በደመና ሆኖ የተሳለውም ይሄ መሰወሯን ለማሳየት ነው። በቀጣይ የምናየው ደግሞ በንግሥት ዘውዲቱ አማካኝነት ቤተክርስቲያኑ እንደ አሁን ከላይ መድኃኔዓለም ከስር ቅድስት ልደታ ማርያም ያሰራችበትን የሚያሳይ ነው ማለት ነው። በመጨረሻም ቅድም ያየናት ትንሿ ቤተክርስቲያን ወይም ደግሞ ቅድም ያየነው ጠበብ ብላ የተሰራችው በግሩም ሁኔታ የተሰራችው አፄ ኃይለ ሥላሴ ያሰሯትን ቤተክርስቲያን ነው የምናየው። መድኃኔዓለም ታቦት እዛ ገብቶ ያሰሩት ማለት ነው። በመጨረሻ ደግሞ አሁን ያለውን የቤተክርስቲያን የሚያሳይ ነው ማለት ነው። ስለዚህ ሙሉ ታሪኩ እንደዚህ ተስለዋል ማለት ነው። ስለዚህ አሁን ጉዟችን ወደ ዋሻው ነው የምናደርገው። ስለዚህ ዋሻው 7 ክፍሎች አሉት። ስለዚህ አሁን ክፍት የሆኑት ግን 5 ክፍሎች ናቸው። 2ቱ ክፍሎች 5 ጻድቅ አባቶች አጽም ስላረፈ በሁለቱ ክፍል ላይ የጻድቅ አባቶች አጽም ስላረፈበት አጽሙ ገብቶ በድንጋይ ተዘግቷል ማለት ነው። ስለዚህ 5ቱ ክፍል ነው የምናየው። 5ቱ ክፍል እንደምናየው
ሁሉም ለመኝታ ማይመችና ቆሞ ለመጸለይ ወይም ደግሞ ተንበርክኮ ለመጸለይ ብቻ የሚያገለግል ነው እና ይህን ይመስላል ማለት ነው። በ1968 ጀምሮ የእመቤታችን ቤተክርስቲያን ወደ ሰበካ ጉባኤነት ገብቷል። ከታች ያየነው የቅድስት ማርያም ቤተክርስቲያን ማለት ነው። ስለዚህ ገዳሙ የሚተዳደረው ግን በእርሻ እንዲሁም በእደ ጥበብ ነው ገዳሙ የሚተዳደረው ማለት ነው። ስለዚህ የአብነት ትምህርትም ይሰጥበታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊመጣ ሲቃረብ በሐዋርያው ቅዱስ ማርቆስ መሪነት የተሰወሩት ሁሉ ይወጣሉ ይባላል። ይህም ቦታ የሚጠበቀው በሊቀ ብርሃናት ቅዱስ ራጉኤል መሆኑን በገድለ አባ ኤልያስ ላይ ይናገራል ማለት ነው። ስለዚህ ይህ መጽሐፍ የሚገኘው በዚህ ቦታ ብቻ ነው። ስለዚህ ይህን ይመስላል ማለት ነው የዛሬ ጉዞ። ቻናሌን ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ እንዲሁም ደግሞ ላይክ ማድረጋችሁ ለሌላም ሼር ማድረጋችሁ እንዳረሱ። በሌላ መርሃ ግብር እስከምመለስ ባይ ባይ ቻው።